ራሳችንን ለማሻሻል ስንደክም ከጎን ያለችው ጓደኛችን ከኛ እኩል መሄድ ማችል ስለሆነች አይደለም የምንጠላት ወይንም እንደኛ ሯጭ እንደኛ ምትታጋ ስላልሆነች አይደለም የምንጠላት ወይንም ተተናት የምንሄደው ለውጣችን የሚያናድዳት የኛ ሮጦ መሄድ ህይወታችንን ማሻሻልን ማታጨበጨብ የማትደሰት በአይኗ የሚቀላ ከሆነ ምታጣጥለው ከሆነ ሴቶች እህቶቻችን ልብ ማለት መቻል አለባቸው በትልቅ መቀስ ቆርጠን የምናስወጣት እንደዚህ አይነቷን ጓደኛ ነው ለምን ጓደኝነት በጣም የሚያስገርመው ነገር እንዴት ነው ከዚህ በፊትም ይሄንን ምሳሌ በተደጋጋሚ አንስቼ አውቃለሁ የልብስ ማስቀመጫ ቦታችን ዝም ብለን አሮጌ ልብስ የነበረውን ልብስ ሳንጥለው በቃ ማንፈልገውን ሳንጥለው አዲስ አምጥተን ብናስገባው ልብሳችን አይታየንም የማንፈልገውን ልብስ የሚጣለውን ጥለን ማድረግ የምንፈልግበት ቦታ ለሰው ምንሰጠውን ለሰው ሰጥተን ግን ደግሞ ለሰው ማይሰጣል አይደለ ለማይሆን ነገር እንደነሱ የሚጣለውን ደግሞ ጥለን ከዛ አዲሱን ስንደረድረው ልብሳችን ይታየናል ሁሉንም ምንሰገስገው ከሆነ ግን ቦታ ራሱ የለም ማምን እንደሆነ አይታይም ህይወት እንደዛ ነው የማይሆኑ ሰዎች አሉ በቃ መውጣት ያለባቸው ከኛ እርምጃ ጋር ማይሄዱ አንዳንዶቹን እየወደድናቸው ነው የምናስወጣቸው ምክንያቱም ስለማይጠቅሙ ስለማያስፈልጉን የምንወደው በልባችን ሁሉ ለኛ ከአብሮን ስላደገ የለመድነው ሰው ሁሉ ከኛ ጋር በህይወት ይቀጥላል ማለት አይደለም ከኛ ጋር ይጓዛል ማለት አይደለም ይሄ ሴቶች እህቶቻችንን ልብ ብለው ማስተዋል ያለባቸው ነገር በጣም ይጎዱት እነሱ ስለሆኑ ነው መተውን መልመድ አለብን